realm of life, where dreams collide. A company merges, it's a spirit so wide. Now breakthrough is a name to know. Alpha and Genu, wake when us glow. ከስምም በላይ ስዩም ስማችን ሕልማችን ታላቅ ብርቱ ብረታችን ነው። ለውጥ እንፍጠር ለዓለም የሚታይ በቀና መንፈስ እንሁን አንድ ላይ። ማልዶ ነቅቶ ቀስቃሽ ግብራችን እንዳልፋ ሐሳባችን ካድማስ ሲሰፋ እንደኛ ነው እንጂ ቀድሞ ሰብሮ መግባት ስኬታማ ትውልድ ማፍራት። Alpha genuine, aiming to trust. Success is our must. We set the pace, we pave the way. Take us on top to stay. Move it slow, move it thinking, move up to you. ሁላችሁም የተከበራችሁ እንግዶቻችን እንኳን ደህና መጣችሁ በማለት ፕሮግራማችንን በይፋ አሁን ጀምራለን። እንኳን ደህና መጣችሁ። ዛሬ ተገናኘነው ትልቅ ሴሌብሬሽን ትልቅ በዓል ልናከብር ነው። ሁላችሁም እንግዲህ እንዳያችሁት እንደሰማችሁት በድርጅታችን የማርኬቲንግ ፕላን መሰረት ትልቁን ደረጃ አሁን ላይ የሚገኘውን የአይቢቢን ራንክ አቺቭ ያደረጉ 2 ገጽታ ገንቢዎችን እውቅና የምንሰጥበት ሪኮግናይዝ የምናደርግበት ቀን ነው። ታዲያ ይህንን በዓል ለመታደም የተገኛችሁ የብሬክስሩ ትሬዲንግ አክሲዮን ማህበር የቦርድ አባላት፣ የብሬክስሩ ትሬዲንግ አክሲዮን ማህበር ማኔጅመንት፣ የብሬክስሩ አክሲዮን ማህበር ገጽታ ገንቢዎች ኤንቲቢ ኤንድ አባቭ፣ የፍቅር አስኳላ ቦርድ ሜምበሮች፣ ሁላችሁም ጥሪ ተደርጎላችሁ የተገኛችሁ እንግዶቻችን እንኳን ደህና መጣችሁ። ፕሮግራማችንን እንግዲህ ጀምረናል። ዛሬ የተገናኘነው ለምንድን ነው? እስኪ ለአይቢቢ ሴሌብሬሽን እንበል አንዴ። እዚህ ጋር ብቻ ነው ድምጽ እየሰማ ያለሁት፣ ግን ከኋላ አላችሁ አይደለ? እስኪ ድምጻችሁን አሰሙኝ። እዛኛው ቴብል ላይ ያላችሁት ዛሬ የተገናኘነው ለምንድን ነው? ስለዚህ አሉ ማለት ነው። እሺ እዛ ጋር ያላችሁስ አላችሁ? እስኪ ዛሬ ለምንድን የተገናኘነው ላረጋግጥ ብዬ ነው። አንድ ቪዲዮ ልጋብዛችሁ ስለሆነ እሷን ቪዲዮ አንዴ በጥሞና ተከታተሉልኛላችሁ። የደስታ ቀን ነው ዛሬ፣ የሌላ ምዕራፍ ጅማሬ። ሁሉም በጊዜው አለፈ፣ ውብ አዲስ ታሪክ ጻፈ። አዲስ ነው ዛሬ ቀኑ፣ ይለያል ከእስካሁኑ። እስኪ ደስ ያለው እንደኔ ማ ድምፁን ያሰማ። ዛሬ ልዩ ቀን ነው፣ ልዩ ቀን፣ ልዩ ቀን። ዛሬ ልዩ ቀን ነው፣ ልዩ ቀን። ዓለም ነው ዓለም አለ የዛሬ ነገ የለም አለ ነገ አይደለም ቀኔ፣ ትላንትም አልፏል ያው ያኔ። የበቃሁበት ስለፍሬ የኔ ቀኔ ናት ዛሬ። ዓለም ነው ፍቅር ሞቆ ሲታይ እንደዚህ ደምቆ። እስኪ ደስ ያለው ለኔ ማ ድምፁን ያሰማ። ዛሬ ልዩ ቀን ነው፣ ልዩ ቀን። ዛሬ ልዩ ቀን ነው፣ ልዩ ቀን።
የዕለቱ የክብር እንግዶቻችን የብሬክስሩ ትሬዲንግ አክሲዮን ማህበር IBB ራንክ አቺቨርስ እንኳን ደህና መጣችሁ። ፕሮግራማችንን አሁን በይፋ መጀመር እንችላለን። እንግዶቻችን ተሟልተውልናል። ዛሬ የተገናኘነው ለሴሌብሬሽን ነው። ዛሬ የተገናኘነው ለበዓል ነው። ስለዚህ እዚህ ጋር የምታዩዋቸውን እንቁ ገዝታ ገንቢዎቻችንን እውቅና የምንሰጥበት ቀን ነው። በድጋሚ እናንተ እንግዶቻችን ደግሞ እንኳን ደህና መጣችሁ። እንግዲህ ዛሬ የተገናኘነው ለበዓል ነው ብለናል አይደለ? ወደ መድረክ ከመውጣቴ በፊት አንድ መረጃ ሹክ ብሎኝ ነበረ ከዲጂታል ቲም። ምን መሰላችሁ? በሏ ዛሬ በጣም ብዙ ሰርፕራይዝ አለ ተብያለሁ እንደተለመደው እና በጣም ብዙ ቪዲዮዎች፣ ብዙ ሰርፕራይዞች ተዘጋጅተውልናል። ከእናንተ የሚጠበቀው ዘና ፈታ ብላችሁ ፕሮግራሞቻችንን መከታተል ብቻ ነው። በጣም ብዙ የተዘጋጁላችሁ ፕሮግራሞች አሉ። ከአሁኑ ሰዓት ጀምሮ ፕሮግራማችንን እንጀምራለን ማለት ነው። የዕለቱን ፕሮግራም የመክፈቻ ንግግር እንዲያደርጉልን እና የእንኳን ደስ አላችሁ መልእክት እንዲያስተላልፉልን የብሬክስሩ ትሬዲንግ አክሲዮን ማህበር ዋና ስራ አስፈጻሚ የሆኑትን አቶ አብዱልፈታ ሁሴን ወደ መድረክ ጋብዛለሁ። ወደ መድረክ ሸኙልኝ። እንደምን አመሻችሁ። እንኳን ደህና መጣችሁ። እጅግ የተከበራችሁ የብሬክስሩ ትሬዲንግ ሼር ካምፓኒ የቦርድ አባላት፣ የብሬክስሩ ትሬዲንግ ሼር ካምፓኒ በተለያዩ ደረጃ ላይ የምትገኙ ገዝታ ገንቢዎቻችን፣ የፍቅር አስኳላ ቦርድ አባላት፣ ኤንቲቪዎች ቲቲ ደረጃ ላይ ያላችሁ፣ እንዲሁም የብሬክስሩ ሊር ቲም አባላት፣ የኩባንያችን ሰራተኞች እንዲሁም የማኔጅመንት አባላት፣ ጥሪ ተደርጎላችሁ የመጣችሁ የክብር እንግዶቻችን እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ዛሬ ልዩ ቀን ነው። ብሬክስሩ ትሬዲንግ ሼር ካምፓኒ በተለያዩ የእድገት ደረጃዎች፣ እድገቶች፣ ሰንሰለቶች ላይ ይገኛል። እነዚህን የእድገት ደረጃዎች ማይልስቶኖች በተለያዩ ጊዜያቶች እያከበረ ይገኛል። ዛሬም እንደ ትላንትናው፣ ዛሬም እንደ ሁሌው ትላንት ያልነበረበትን ደረጃ ዛሬ ሴሌብሬት እናደርጋለን። ሴሌብሬት ስናደርግ ለነገም እየተዘጋጀን ለነገ ከፍታም እየተዘጋጀን ነው ሴሌብሬት የምናደርገው። በድርጅታችን የራንክ ደረጃ በጣም የምናከብራቸው የምንወዳቸው፣ በጥንካሬያቸው በጽናታቸው የምናውቃቸው ሁለት የአይቢቢ ደረጃዎች ራንክ አቺቨሮች ነበሩን። በሚያስገርም ሁኔታ 24 ሰዓት ባልሞላ ጊዜ ውስጥ ሁለት አዳዲስ እንቁ አይቢቢዎችን ኢንተርናሽናል ብራንድ ቢልደሮችን አግኝተናል። ዛሬ እንኳን ደስ አላችሁ፣ እንኳን አደረሳችሁ እንላቸዋለን። ይሄ ለኛ ምንድነው? ይሄ ለብሬክስሩ ፋሚሊ ምንድነው የሚለውን ከነሱም እንሰማለን። ከዕለታችን እንቋደሳለን ማለት ነው። ዛሬ ደስታችንን የምናሳይበት ነው። ሌላው ሁላችንም እንደምናውቀው ብሬክስሩ ትሬዲንግ ሼር ካምፓኒ ነው። ሼር ካምፓኒ ሲሆን ሁሉም ገዝታ ገንቢዎቻችን የሚኮሩበት፣ ባለድርሻ አካላት የሚኮሩበት፣ በጽናት ከፍ ብለን የምንሄድበት፣ በሕግም በስኬትም ከፍ የምንልበትና ከሌላው የምንለይበት በመሆኑ ልንኮራበት ይገባል። ከአክሲዮን ማህበር ሌላ ብሬክስሩ ትሬዲንግ ሼር ካምፓኒ ግሩፕ ካምፓኒ ሆኗል። ግሩፕ ካምፓኒ ሆኖ ስራውን ጀምሯል። ይህ ማለት እህት ኩባንያዎችን አቅፎ እየተመመ እያደገ ይሄዳል ማለት ነው። ይሄም የተለያዩ ፍላጎት ላላቸው ኢንቨስተሮች፣ በተለያዩ ጉዳይ ላይ ለመሳተፍ ለሚፈልጉ ባለድርሻ አካላት እንደየፍላጎቱ እንዲሳተፉና ህዝባዊ እንዲሆን ሁሉም የህብረተሰብ አካላት እንዲሳተፉበት ፈርቀዳጅ ይሆናል ማለት ነው። በድጋሚ ዛሬ አይቢቢ ደረጃ ላይ የደረሳችሁ እንቁዎቻችን እንኳን ለዚህ ያበቃችሁ፣ እንኳን አደረሳችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እነዚህን የብሬክስሩ ትሬዲንግ እንቁዎችን እያየን ሌሎች በኢትዮጵያና በመላ ዓለም የምትገኙ ገዝታ ገንቢዎች እንዴት እዚህ ይደረሳል፣ እዚህ ሲደረስ ህይወት እንዴት ይሆናል የሚለውን ዛሬ በዕለቱ ፕሮግራማችን እናያለን። ፕሮግራማችን በይፋ ተከፍቷል። እንኳን ደህና መጣችሁ፣ እንኳን አደረሳችሁ ላለሁኝ መልካም የደስታ ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ። እናመሰግናለን አቶ አብዱልፈታ ሁሴንን። በክብር ወደ ወንበራቸው ተቀበሉልኛላችሁ። እንግዲህ ዛሬ የተገናኘ ነው ለሴሌብሬሽን ነው። ዛሬ የተገናኘ ነው ለበዓል ነው። ዛሬ የተገናኘ ነው እውቅና ለመስጠት ነው። በድርጅታችን ትልቁን ራንክ አይቢቢን ራንክን አቺቭ ያደረጉ ሁለት ገዝታ ገንቢዎችን እውቅና እንሰጣለን። የምታስታውሱ ከሆነ ወደ ቀጣዩ ፕሮግራማችን ከመሄዳችን በፊት አንድ ነገር ትዝ ብሎኝ ነው። የመጀመሪያውን የአይቢቢ ራንክ አቺቭ ያደረገው በጣም ድንቁ መሪ ሲሳይ ምህረት
አንድ ጥሪ ያስተላልፎ ነበር። የመጀመሪያው እውቅና ስንሰጥ ብቻዬን ደስ አይልም ሲል ነበርና አሁን ይኸው 3 ተጨምሯል። ቀጣይ ማን ነው? አይሰማም ድምጽ። ቀጣይ ማን ነው? ቀጣይ ማን ነው እዚህ ወንበር ላይ የምናገኘው? እስኪ አንዴ ድምጻችሁን አሰሙኛ። በጣም ደስ ይላል። እንግዲህ ወደ ቀጣዩ ፕሮግራማችን እንሻገራለን።